ሰላም ጋይስ እንዴት ናችሁ? ቤኪ ነኝ። ዌልካም ባክ ቱ ማይ ቻናል። ዛሬ በአዲስ ቱቶሪያል ላይ የተገናኘ ነው። አይ ኖ ላስት ቪዲዮ ከለቀኩኝ ትንሽ ቆይቻለሁ። አንዳንድ ምክንያቶች ነበረ። ለሱ መጀመሪያ ሶሪ ለማለት ወር ደግሞ ይቅርታ ለመጠየቅ እወዳለሁ። በዛሬ ቪዲዮ ላይ አንድ አዲስ ሲሪየስ ነው ይዤላችሁ የመጣሁት። አብዛኞቻችን እናውቀዋለን። በተለይ ሞስትሊ ከባኬንድ ጋራ የምንሰራ ሰዎች አውተንቲኬሽን ሲስተም ችግር ነው አብዛኛውን ጊዜ እና በቅርቡ የመጣው በጣም በብዙ ኮሚኒቲዎች ተቀባይ የሆነው እንዲሁም ደግሞ በጣም ትልቅ ኮሚኒቲ ሰፖርት እያገኘ ያለ ጊታብ ላይም አሪፍ የሆነ ስታተስ ይዞ እየመጣ ያለ አንድ አዲስ ነው ሶርስ ነው ይዤላችሁ የመጣሁት። እሱም ቤተራውት ይባላል። ብዙዎቻችሁ ስሙን ሰምታችሁት ልታውቁት ትችላላችሁ፣ ግን ተጠቅማችሁት ላታውቁት ትችላላችሁ እና ከዛሬ ጀምሮ እና ከሚመጡት ቀናቶች በኋላ ለማድረገው ሲሪየስ ዲቴል እየገባን ቤተራውት ምንድነው እያንዳንዱን የቤተራውት ፊቸሮች የተመለከተን ኢምፕሊመንት እያደረግን ምንመለከት ይሆናል። ነገር ግን በዛሬ ቪዲዮ ላይ ቤተራውት ምንድነው፣ ለምን ነገር እንጠቀምበታለን፣ ምን አይነት ፊቸሮች ኢንክሉድ ያደርጋል፣ ከዛም በዘለለ ደግሞ ከሌሎች አውተንቲኬሽን ሰርቪስ ፕሮቫይደሮች ጋራ ምንድነው እሱ የሚለያቸው የሚለውን ነገር ግልጽ በሆነ ወይ እና አጠር ባለ ወይ ለመመልከት እንሞክራለን ማለት ነው። ለመጀመሪያ ያክል ቤተራውት ለማግኘት ቤተራውት.com ላይ በመሄድ እዚህ ጋር እንደምታዩት ዶሜኑ ቤተራውት.com ነው። እዛ ላይ በመሄድ ዶክመንቴሽናቸው ጽድት የተደረገ ዶክመንቴሽን አላቸው። እዛ ላይ መመልከት እንችላለን። ሆም ፔጃቸው ላይ ወይም ደግሞ ላንዲንግ ፔጃቸው ላይ ምን ይላል? the most comprehensive authentication framework for TypeScript ይላል። ከረንትሊ ቤተራውት ሰፖርት የሚያደርገው ታይፕስክሪፕት ታይፕስክሪፕት ለሆኑ ፕሮጀክቶች ብቻ ተደርጎ ነው የተሰራው። ምናልባት ወደፊት ለሌሎች ላንጉጆች ይጨምሩ ይሆናል። ነገር ግን ከረንትሊ ሰፖርት የሚያደርገው ታይፕስክሪፕት ለሆኑ ፕሮጀክቶች ብቻ ናቸው ማለት ነው። እዚህ ጋር ስንመለከት ኖትፓድ ኤንፒኤም ላይ እንዲሁም ደግሞ ጊታብ ላይም የተለያዩ አይነት ስታተሳቸውን ማየት እንችላለን። ለምሳሌ እዚህ ጋር እንደምናየው ከ1 ሚሊዮን በላይ ዳውንሎደሮች አሉት ማለት ነው። የዳውንሎድ ዴቨሎፐሮች ወይም ደግሞ የተጠቃሚዎቹ ብዛት ከወር ወደ ወር እየጨመረ ግራጁዋሊ እያደገ የመጣ ሰርቪስ ነው ደግሞ ፕሮዳክት ነው ማለት ነው። which is በጣም ሰፖርት እንደሆነ ግልጽ የሆነ ይመስለኛል። ጊታባቸውን ብንመለከት እዚህ ጋር ከላይ ወደ 26.8 ሺህ ስታር አላቸው። ወደ 2.3 ጊዜ ፎርክ ተደርጓል። ይሄ ሪፖዚቶሪ ወደ 11100 ወር ደግሞ ከዛም በላይ ዩዝድ ባይ አለው። እንዲሁም ደግሞ ወደ 764 ኮንትሪቢዩተር አለው ማለት ነው። ይህም ፕሮጀክት ሙሉ ለሙሉ የተሰራው በታይፕስክሪፕት ነው። ለዛም ነው ታይፕስክሪፕት ፕሮጀክቶችን ብቻ ሰፖርት እንዲያደርግ ተደርጎ እየተሰራ ያለው። ከዛም በተጨማሪ ደግሞ እዚህ ጋር እንደምናየው በየሰዓታት በየቀኑ የተለያዩ አይነት አፕዴቶች ይመጣሉ። ይህ ማለት ስቴብል አይደለም የሚለው ነገር ሊፈጠርብን አይገባም። ማለትም በየጊዜው አፕዴት እየተደረገ ነው ማለት አዳዲስ ኢምፕሩቭመንቶች የመጡ ነው። ለእኛ ለዲቨሎፐሮቹ አሪፍ የሆኑ ፊቸሮች ይዘውልን እየመጡ ነው ማለት ነው። ስለ ጊታብ ሪፖዚቶሪው ስለ ኤንፒኤም ፓኬጁ ይህንን ካየን እስኪ አሁን ደግሞ ቤተራውት ምንድን ነው ወደሚለው ምን አይነት ፊቸሮች ይዞልናል ወደሚለው ነገር እንመለስ። እዚህ ጋር እንደምንመለከተው ዶክመንቴሽናቸው ላይ ነው። ወደ ታች ዝቅ ስንል ምን አይነት ፍሬምወርኮችን ሰፖርት ያደርጋል የሚለውን ነገር ይነግረናል። ሰፖርት የሚያደርገው ቅድም እዚህ ጋር እንደተናገሩት ታይፕስክሪፕት ቤዝድ የሆኑ ፕሮጀክቶችን ብቻ ነው ሰፖርት የሚያደርገው። ማለትም እዚህ ጋር ሪያክት፣ ቪው፣ ስቬልት፣ አስትሮ፣ ሶሊድ፣ ኔክስት.ጄስ፣ ኔክስት፣ ታንስታክ፣ ስታርት ሆኖ እና ሌሎችንም ሰፖርት ያደርጋል ይለናል። which is በጣም አሪፍ ነው። ላይክ ፖፑላር የሚባሉ ፍሬምወርኮችን ሰፖርት እያደረገልን ነው። ከዛም በተጨማሪ ደግሞ ባኬንድ ላይ መጠቀም ከፈለግን ኤክስፕሬስን፣ ነስት ጄስን ሰፖርት ያደርጋል። እኔ ቤዚካሊ የምጠቀመው እስከዛሬ ድረስ የተጠቀምኩበት በኔክስት ጄስ እና በነስት ባኬንድ ፍሬምወርኩ ነው ማለት ነው። ከዛ ውጭ ደግሞ አውተንቲኬሽን ምን ፊቸሮች ኢንክሉድ ያደርጋል ወይ ደግሞ ምን አይነት አውተንቲኬሽን ሲስተሞች ሰፖርት ያደርጋል የሚለውን ለመመልከት ያክል እዚህ ጋር ኢሜይል እና ፓስወርድ አውተንቲኬሽን ይጠቀማል። ከዛ ውጭ ደግሞ በሶሻል ሚዲያ እዚህ ጋር እንደምናየው ሶሻል ሚዲያ ሰፖርት ያደርጋል። ፓስወርድ ለስ ሰፖርት ያደርጋል። ፎን ነምበር እና ኦቲፒ ሰፖርት ያደርጋል። ዩዘር ኔም እዚህ ጋር ዲቴል ላይ ገብተን ብንመለከተው ሙሉ ለሙሉ ምን አይነት አውተንቲኬሽን ፊቸሮች እንዳሉት ለመመልከት እንችላለን። እዚህ ጋር እንዳለ የምናያቸው ሰፖርት የሚያደርጉት የሶሻል ሚዲያ ሳይኒን ሜተዶች ናቸው ማለት ነው። በቀላሉ ለመመልከት ያክል ባክ እንበለውና እዚህ ጋር ብንመጣ ክሬት የሚለውን ስንነካው እንዳለ ሶሻል ሚዲያ ሳይኒን ሜተዶቹን ያሳየናል ማለት ነው። እንዲሁም እዚህ ጋር ማጂክ ሊንክም አለን። እያንዳንዱን ነገር ወደፊት የምንመለከተው ስለሚሆን እዚህ ጋር ግራም ካገባችሁ ችግር የለም። ነገር ግን አሁን እዚህ ጋር ቤዚክ የሚባለውን ነገር እየተረዳን ያለ ነው።
ጀስት ኮንሰፕቱን ብቻ እንድትረዱት ነው። ሌላኛው ፊቸሩ ደግሞ መልቲ ፋክተር አውተንቲኬሽን ደግሞ ቱ ፋክተር አውተንቲኬሽን የሚባል ሜተድም አለው በውስጡ። ይህም ማለት ነው አንድ አካውንት በፓስወርድ ብቻ ሳይሆን ከዛም ውጪ ሁለት በሆኑ ፓስወርዶች ሎክ እንዲደረግና በጣም ፕሮቴክት እንዲደረግ የዩዘሩ ዳታ በቀላሉ ሀክ እንዳይደረግ በጣም ሶሊድ የሆነ አውተንቲኬሽን እንዲሆን አድርጎታል ማለት ነው። ሌላኛው ደግሞ መልቲ ቴናንት ነው ማለትም ኦርጋናይዜሽኖች፣ ሮሎች፣ ኢንቪቴሽን አክሰስ የመሳሰሉትን ነገሮች በውስጡ ኢንክሉድ ያደረገ ነገር ስለሆነ ከኛ ሳይድ ምንም አይጠበቅብንም። ጀስት ሴትአፕ ማድረግ ብቻ ነው። ሮሉን ከፈለግን ኦር ደግሞ ኦርጋናይዜሽኑን ሴትአፕ ማድረግ ከፈለግን ቤተራውት ሰፖርት ያደርገዋል። ስለዚህ ከኛ ምንም አይነት ልፋት አይጠበቅብንም ማለት ነው። የመጨረሻው ደግሞ በጣም የተለያዩ አይነት ኢኮሲስተሞች አሉት የፕለጊን ማለት ነው። እኛም የፈለግነውን ፕለጊን ክሬት እያደረግን ፕሮቫይድ ማድረግ እንችላለን። ቤተራውትን የበለጠ ምን ማድረግ እንችላለን ማለት ነው። አሪፍ የሆነ ኤክስፒሪየንስ እንዲኖረን የተለያዩ አይነት ፕለጊኖች ባመጣን ቁጥር ኢምፕሩቭ እየተደረገ ይመጣል ማለት ነው። እዚህ ጋራ የተለያዩ የተጠቀሙ ሰዎች የራሳቸውን የሆነ አስተያየት ወይም ደግሞ ቴስቲሞኒያል ሰጥተዋል። እያንዳንዱን እየገባችሁ መመልከት ትችላላችሁ ማለት ነው። በቀጣይ ምንድን ነው የምንመለከተው? የተለያዩ ቤተራውት ብቻ አይደለም አውተንቲኬሽን ፕሮዳክት ያለ ሌሎችም ቱሎች አሉ። ለምሳሌ እንደ ክለርክ፣ ሱፐርቤዝ በጣም ብዙ ሌሎች አሉ። ግን እዚህ ጋር ለማወዳደር ያክል ሁለት የተለያዩ አውተንቲኬሽን ፕላትፎርሞችን ይዤላቸው የመጣሁት እዚህ ጋር ክለርክ ነው፣ ይሄኛው ደግሞ ሱፐርቤዝ ነው ማለት ነው። የመጀመሪያውን ኮምፓሪዝን ስንመለከት ኮር ፊቸራቸው ነው። ይሄኛው ሞጁላር ዲቨሎፐር ኮንትሮል አውተንቲኬሽን ነው ማለትም በሞጁል ላይ የተሰራው ኤቭሪቲንግ ለዲቨሎፐሮች በጣም ኢዚ ነው ቤተራውት ማለት ነው። ክለርክ ደግሞ ዩአይ ነው የሚሰጠን። አብዛኛውን ጊዜ ዩአይ ነው ኮፒ ፔስት እያደረግን የተለያዩ ኤፒአይዎችን ያገናኘን። ኢስሞር ክለርክ እና ሱፐርቤዝ ሳስ ፕሮዳክት ነገር ናቸው ማለት እንችላለን። ነገር ግን ይሄኛው ላይክ ሎካሊ ኤቭሪቲንግ ከስተማይዝ ያደረግን መስራት የምንችለው ነው ቤተራውት ማለት ነው። ከዛ ውጪ ፎን ፓስወርድ ሰፖርት ያደርጋል። የተለያዩ ቅድም የጠቀስኳቸው ነገሮች በሙሉ ሰፖርት ያደርጋል። ሌሎቹም ሰፖርት ያደርጋሉ which is good። ፓስወርድለስ እዚህ ጋር ሶስቱም ሰፖርት ያደርጋሉ። እዚህ ጋር ቤተራውት ምንድነው የሚለየው? ሆስትድ የሆነ ዩአይ የለውም። ማለትም እኛንን ዩአይ ለምሳሌ ሳይኒን ኮምፖነንቶቹን እኛውንም ኮዳችን ላይ የምንጽፈው፣ ነገር ግን ክለርክ ጋር ስንመጣ የራሱ የሆነ ዩአይ ኮምፖነንት አለው። እሱን መጠቀም እንችላለን። እዚህ ጋራ ቤተራውት እና ሱፐርቤዝ ተመሳሳይ ናቸው፣ ማለትም ምንም ዩአይ የላቸው ማለት ነው። ቤተራውት ሁሉም እዚህ ጋራ ማለት ይቻላል ከስተም የሆነ ኢንተርፕራይዝ ሌቭል እንትኖች አሏቸው። እነሱን መጠቀም እንችላለን። ሌላኛው ደግሞ ሮል እዚህ ጋራ አድቫንስድ፣ ለምሳሌ ክለርክ ሮል ቤዝ አክሰስ ኮንትሮል አድቫንስድ የሆነ ሮል ቤዝ አክሰስ ኮንትሮል አለው። ሌሎቹም አላቸው። እዚህ ጋራ ነው የሚለያቸው። ቤተራውት በጣም ጥቅም የሚሰጠው ለማን ነው? ለዲቨሎፐሮች በጣም ፉሊ ከስተማይዝ ማድረግ ለሚፈልጉ፣ ምንም ቬንደር ሎኪን መደረግ ሳይፈልጉ እንደፈለጉት ከስተማይዝ ማድረግ ለሚፈልጉ ሰዎች ኦር ለሚፈልጉ ዲቨሎፐሮች በጣም ተመራጭ ነው። ከዛ ውጭ ደግሞ ክለርክ ኢዝ ሳስ ፕሮዳክት እየከፈልን ነው የምንጠቀመው which is not I think ኦፕን ሶርስ አይደለም፣ እየከፈልን የምንጠቀመው ነገር ነው። ፍሪ ቨርዥኑን እየተጠቀምን በእነሱ ክላውድ ሰርቪስ ላይ ነው አውተንቲኬሽኑ ፓስ የሚያደርገው። ይሄኛው ደግሞ ፋስት የሆነ ዲቨሎፕመንት ከፈለግን ክለርክ መጠቀም እንችላለን። ሱፐርቤዝ ደግሞ ፉል ስታክ የሆኑ አፕሊኬሽኖችን መጠቀም ከፈለግን እዛ ላይ መስራት ከፈለግን ሱፐርቤዝን መጠቀም እንችላለን ማለት ነው። ከሞላ ጎደል ተመሳሳይነት አላቸው፣ ግን ሞር የሚለያቸው ምንድነው? ቤተራውት በጣም ከስተማይዝ ማድረግ መቻላችን ነው which is ኦፕን ሶርስ መሆኑን ቅድም እንደጠቀስኩትም በጣም ብዙ ዲቨሎፐሮች ተወዳጅነትን እያተረፈ በመምጣቱም ነው። የዛሬው የኢንትሮዳክሽን ቪዲዮችን ይህንን ይመስላል። ቀጣይ ደግሞ ዲቴል እየገባን ምንመለከት ይሆናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ነው።